አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶቼ ማውቼ ፕሮቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ስራ ጤና እንዴት ያረጋችሁ ነው? ከኔ ጋር አልሐምዱሊላህ ሰላም ነው። እኔ የሆነ ጉዳይ አጋጥሞኛል ዶቼ። ምንድነው ካላችሁኝ ባልና ሚስት ተጣልተው እኔም ስራ ለቀቂ ተባልኩኝ ማለት ነው ትላላችሁ። ስራ ለቀቂ ተባልኩኝ። እንግዲህ ስራ ቁሜ ይሁን ስራ ለቅቄ ይሁን ብቻ አላሁ አለም። ስራ ለቀቂ ሂጂ ተባልኩኝ። ስራ ለቅቄ ወደ ቤቴ ኢጃዛ እየወረኩኝ ነው ማለት ነው። እንግዲህ ምንም ማድረግ አልችልም። እንግዲህ ያው አላህ ያለው ነው የሚሆነው፣ ለበጎ ነው። አልሐምዱሊላህ ብቻ ከዚህ የባሰ ያንጣ ማለት ነው። ስራ ቁሜ ኢጃዛ እየወረኩኝ ነው። እንግዲህ ላይክ ሰብስክራይብ አድርጉኝ፣ አበረታቱ ማለት ነው ቅመሞቼ። እንግዲህ ስራ ማቆሜ ነው መሰለኝ። እኔ ልመለስ ስራ ላቁም ብቻ አላቅም። ይህንን አላህ ነው የሚያውቀውና ወሬ ነው ልሞላ። እንግዲህ ትንሽ ቀን ይቀረኝና ወደ ኢጃዛ ቤት እየሄድኩኝ ነው። ድንገት ሂጂ ጀምአሽ ሂጂ ስትባሉ ግን ድንገት ምንም ሳታስቡ ሳትጣሉ እንዲህ አይነት ስራ በጣም ነው የሚያናድደው። እና ብቻ ለበጎ ነው የባሰ ያንጣ እና አልሐምዱሊላህ ረቢል ዓለሚን። ያው እሺ ብዬ ተቀብዬው እንግዲህ ኢጃዛ እየወረኩ ነው ትላላችሁ ቅመሞቼ። ሳውዲ አረቢያ በነገራችን ላይ ሳውዲ እንደ ጥሩ አይደለም፣ በጣም አስጠልቷል። አረቦቹም ተንጠባረዋል። ብቻ የኛ ያለው ርዝቅ አለ እንግዲህ ባላህ ቀዋ እያለን ነው መኖር ተተባለ እየኖርን ነው። ብቻ ለሚሸይ ዋናው ግን ለሰው ላይ ጤና ነው። ጤና ካለ ሁሉም ነገር አለ። ጤና ይስጣችሁ። ጤና አትጡ። ጤና ካለ ሁሉም ነገር አለ እና ጤና ይስጣችሁ። ጤና ካለ ሁሉም ነገር አለ። አልሐምዱሊላህ ብቻ ለበጎ ነው እንግዲህ ያው አልሐምዱሊላህ ያው ዘሀማ የለም ዛሬ በሰዓት ዋህደ ንስ ምናምን ነው የወጣሁት። ግን አሁን ቤቴ ልደርስ ነው። ደግሞ ሰያራዋ ጥርት ያለች ናት። ማሻአላህ ተበረካላህ ማለት ነው የሚሄድባት። በቃ ልነግራችሁ አልችልም። እንግዲህ መንገዱን ጥሪቁን ላሳያችሁ ብዬ ነው። ላይክ ሰብስክራይብ አድርጉኝ የኔ ጓደኞች፣ የኔ ባልንጀሮች። ውድድድድ ነው እኮ ማረጋችሁ ታውቃላችሁ። ወላሂ በጣም ነው የምወዳችሁ። በይዘወይ እናንተን ያገኘ የታደለ ነው። ላይክ ሰብስክራይብ እርስ በራሳችን ማለት ነው። አብሽሪ በርቺ ዘይሪኝ፣ አብረን እንደግ፣ አብረን ቤተሰብ እንሆን ስንባባል በጣም ነው ደስ የሚለው። ባይዘወይ ማለት ነው። እንደዚህ አይነት መንፈስ በእኛ ላይ ይኑር። ያኔ የሰው ደስታ የሚያስደስታችሁ በቃ የሰው ችግር ችግራችሁ፣ ደስታችሁ ደስታችን አድርገን እንደዚህ ስንበረታታ ማለት ነው። እና አላህ ደግሞ ይጨምርልናል። እንደዚህ አይነቱን ደግሞ አላህ ይወዳል። የማይወደው አላህ ምንድን ነው? ምቀኛን፣ ሻረኛን፣ ተንኮለኛን፣ አስመሳይን አላህ አይወድም። እኛም ደግሞ ከነዚህ አይነቶች ራቅ ያርገን እና ደስ እንላለን። ዛየረኝ ቤተሰብ እንሆን ስንባባል ማለት ነው። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ደግሞ ታውቃላችሁ ድድድድ ነው ማረጋችሁ የኔ ቅመሞቼ ማለት ነው። አላህ እድሜና ጤና ይስጣችሁ። ተና ልጆቻችሁ እድሜና ጤና ይስጣችሁ። ተነ ቤተሰቦቻችሁ በቃ አላህ የልብ መሻራችሁን አላህ ያሳካላችሁ። እቅዳችሁ ይሳካላችሁ በሰላም በጤና እቅዳችሁ አላማችሁ ተሳክቶ ለሀገራችሁ ያብቃችሁ። ያብቃን ነው የሚባለው። እኔን ለይቼ እናንተን ብቻ ለምን እመርቃለሁ? እኔንም አብሬ ልመረቅ ማለት ነው። እና አይዟችሁ እንግዲህ ሲዶ አድርጉልኝ እና በይዘወይ ይሄን ሂጄ የተባልኩትን ስራ በጣም እወደዋለሁ። ይህን ስራ በጣም የምወደውና በይዘወይ እረፍት ያለው ስራ ስለሆነ በጣም የምወደው። ኢንሻአላህ እመለሳለሁ ብዬ አስባለሁ። አላህ ያውቃል።
ሀሳብንም ጭንቀትንም ማስወግቼ ማለት ነው ዱአ እያደረኩ እንግዲህ ካላህ ጥሩ ሰዓት ደግሞ እንዲሰጠኝ ዱአ አደርጋለሁ። ካልሆነም ደግሞ ስራ ቦታ ይመለሳለሁ። በይዘው ስለሚወደኝ ስለምወዳቸው ብቻ ቀርቡ ይቺ በማለቷቸው ማለት ነው። ሴትዮ ብትኮበልልም 2 ልጆች ቤት አሉ። ከነሱ ጋር መቀመጥ እችል ነበረ። እሱ ብቻ ቢሆን አው ይሄድ ነበር እና ብቻ አልሐምዱሊላህ የባሰ ያንጣ። ሁሉም ለበጎ ነው። በቃ ለበጎ ነው ብሎ መቀበል ነው። አልሐምዱሊላህ ረቢና ዓለሚን። ወዳቸዋለሁ፣ አከብራቸዋለሁ። ከሞኖቼ እንግዲህ ዛሃማ የለም ቶሎ ወደ ቤት ይደርሳለሁ ብዬ አስባለሁ። እና ዛሬው እንግዲህ ይህን ይመስላል ማለት ነው። እንደው አላህ እያንዳንዳችን ሀበሻ ማለት ነው አንዳንድ እንደዚህ የመሰለ ቤት ቢኖረን ምን ችግር አለው? ቤት ተነሱቁ ቤት ተነ ቢዝነሱ እያረገ ቢሰጠን ለምኑት። እንደው ወላሂ ዱአ ስታደርጉ ማለት ነው ትንሽ ነገር አትለሙ። ወላሂ በትልቁ ተመኙ። አላህ ደግሞ የተመኛችሁትን ነው የሚሰጣችሁ። ወላሂ ላዚም መቼ በደንብ ዱአ አድርጉ። ትንሽ ነገር ቅንቅን ነገር አትለምኑ እና በደንብ ዱአ አድርጉ። በደንብ ጸሎት አድርጉ። ይሄንን ስጠኝ እያላችሁ ዱአ አድርጉ። በቃ ምን አባቱንስ እና እንደዛ ነው። ወዳቸዋለሁ፣ አከብራቸዋለሁ። በጣም ነው ደግሞ መወዳችሁ ማለት ነው። ስለ ቪዲዮዬንም ስለምታዩልኝ፣ ስለምታበረታቱኝ፣ ላይክ ስለምታረጉኝ፣ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ ውዶቼ። ውድድድድድ ነው ማረጋችሁ። ኩፋይንካብኝ ኩፋይንካችሁ ውዶቼ ከሞቼ እና ይሄን መስለው የዛሬ